ከቀናቶች በፊት በፌዴራል ፖሊስ ቁጥጥር ስር ውለው የነበሩት ታዋቂ ቲክታከር የሆኑት ጃኒና አዶናይ ዛሬ ማምሻውን አካባቢ በዋስ ተለቀው ወደ ቤተሰቦቻቸው ጋር እንደተቀላቀሉ ሰምተናል። የአዶናይም የጃኒም አድናቂዎች እንኳን ደስ አላችሁ፣ እንዲሁም ቤተሰቦቻቸው እንኳን ደስ አላችሁ። ምክንያቱም በስር ላይ በነበሩበት ሰዓት በተለይ የአዶናይ እናት እንግዲህ በታዋቂው የቢቢሲ ጣቢያ ቀርባ ልጄ ወንጀለኛ አይደለም፣ ምንም አይነት ጥፋት አላጠፋም፣ ከሚኖርበት ካናዳ የተመቸ ህይወቱን ጥሎ ሀገር ገብቶ የተለያዩ በጎ አድራጎቶችን ሲሰራ የነበረ መልካም ልጅ ነው፣ እባካችሁ ልጄ ልቀቁልኝ የሚል ተማጽኖ ሁሉ ስታሰማ ተመልክተናል። በዛሬው ዕለትም እንግዲህ ከልጇ ጋር በምትገናኝበት ሰዓት የደስታ እንባም ስታነባ ተመልክተናል። የአዶናይ እናት አዶናይ እንዲሁም ጃኒ የጃኒ አድናቂዎች እንኳን ደስ አላችሁ ላለው ይህ ከመሸ የተሰማ ዜና ነው። በዚህ አጋጣሚ እንግዲህ የአዶናይ ጓደኛ ቶማስ በጣም የሚገርም ስራ ነው የሰራው። ምክንያቱም አዶናይ ባልነበረበት ሰዓት አዶናይ ያሳድጋቸው የነበሩትን እነ ዲቻ ቦይስ እንዲሁም ነፃነትን ሌላኛዋም ከትግራይ መጥታ የነበረችውን ልጅ ሁሉ ሳይቀር ቤቱ ወስዶ ሲመግባቸው ከጎናቸው ሆኖ ሲያበረታታቸውና አይዟችሁ ሲላቸው የነበረ ጓደኛው ነውና አንዳንድ ጊዜ በክፉ ቀን የሚገኝ ጓደኛ የትም አይገኝም ይባላልና ይህ ወንድማችን ሊደነቅ ይገባል። በዛሬው ዕለትም እንግዲህ እናትየውን ወደ እሱ ጋር ሲወስዳት የነበረውን ሞመንት እንዲሁም ሲገናኙ የነበረውን እያንዳንዱ እርምጃ ሲቀርጽ ነበርና እስኪ አብረን እንመልከት ይህን ቪዲዮ። እንኳን ደስ ያለሽ። ማን ነገርሽ? ማን ነው ራሱ? አሁን ተረጋጊ።
ለመስገን ለመስጋና ስላሰባሰብከን እግዚአብሔር